ጉዟችን የሚጀምረው ከኢትዮጵያ የልብ ትርታ ከአዲስ አበባ ነው። ግባችን የታሪክ ማህተም የፍትህ አምባ ወደ ሆነችው ቅዱስ ምድር ወደ ነጃሺ። ያንን በናፍቆት የታጠነ 805 ኪሎ ሜትር ረጅም መንገድ ስንጋልብ እያንዳንዱ ኪሎ ሜትር የነፍሳችንን ጥሪ ያወድሰዋል። የባህልና የጥበብ መፍለቂያ የሆነችውን ደሴን አቋርጠን በኩሩዋ መቀሌ ከተማ በኩል ወደ ብርሃኑ ምዕራፍ እንዘልቃለን። ከመቀሌ ወጣ ብለን ስንጓዝ እነሆ ያቺ የዓለም ስደተኞች መጠለያ የሀበሻ ክብር ማረፊያ የሆነች ታሪካዊ የነጃሺ መንደር ታየናለች። አሁን የቆምነው ተራ መሬት ላይ አይደለም። ፍትህ ከአድሎ በላይ ከፍ ባለባት የሰው ልጅ ክብር በሰላም ጥላ ስር በወደቀባት ቅዱስ ስፍራ ላይ ነው። በአል ነጃሺ 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 ነጃሺ። ይህ ታሪካዊ መስጂድ ያረፈበት ምድር ተፈጥሮና ታሪክ በውብ ስምምነት የተሳሰሩበት ስፍራ ነው። ነጃሺ በባህር ጠለል በላይ ከፍ ባለ በኩራት የሚታይ በአየር ንብረት የሀበሻን መረጋጋት የተቸረው ድንቅ መንደር ነው። አካባቢው ወይና አደጋ በሆነ አየር ሁኔታ የታደለ ሲሆን ከአድማስ ባሻገር የሚታዩ ሰንሰለታማ ተራሮች ለቦታው ልዩ ግርማን ያጎናጽፋል። ጧት ጧት ከተራሮቹ የሚነሳው ቀዝቃዛ ነፋስ ከመስጂዱ አዛን ጋር ተዳምሮ ወደ ነፍሳችን ሰላምን ያዘንባል። ፀሐይ ስትጠልቅ በተራሮቹ ላይ የምታሳርፈው ወርቃማ ጨረር በመስጂዱ ጉልላቶች ላይ ሲንጸባረቅ የሚፈጥረው ትዕይንት ነጃሺ የታሪክ ብቻ ሳይሆን የተፈጥሮ ውበት መፍለቂያ መሆኑን ይመሰክራል። ነጃሺ 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 ነጃሺ። በዘመናት መካከል የማይደበዝዝ በታሪክ ማዕበል የማይናወጥ እንደ አባይ ሸለቆ የጠለቀ ድንቅ ስም አለ። የፍትህ ፀሐይ፣ የሀበሻ ምድር ኩራት አልነጃሺ። ዛሬ የምንተርከው ስለ ንጉስ ብቻ አይደለም። በፍትህ ሚዛኑ ዓለምን ስላስደነቀው ስለ ሰብአዊነቱ ከፍታ፣ ስለ እውነት ጽናትና ለዓለም ምሳሌ ስለሆኑ ታላቅ የኢትዮጵያዊነት ማህተም እንጂ። ወደ ኋላ ተመልሰን ልባችንን በኩራት አይናችንን በእንባ መንፈሳችን ደግሞ በተስፋ የሚሞላውን ያንን ድንቅ የታሪክ ማዕድ እንቃኛለን። ነጃሺ 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 ነጃሺ። በመካ ምድር በአማኞች ላይ የመከራ እሳት በበረታበት በዚያ ፈታኝ ወቅት የዓለሙ ብርሃን ውዱ ነቢያችን ሰለላሁ ዐለይሂ ወሰለም አሻግረው አንዲት የሰላም ወደብን አዩ። ለተከታዮቻቸው እንባና ስቃይ የተመለከቱት ውዱ ነቢይ ሰለላሁ ዐለይሂ ወሰለም መዳኛ ወደሚሆንባትና ፍትህ ወደ ነገሰባት ምድር ወደ ሀበሻ ምድር ሄዱ። እዚያ ዘንድ እውነትን የሚያከብር ማንም የማይበድልበት ጻድቅ ንጉስ አለና። ይህ የውዱ ነቢይ ሰለላሁ ዐለይሂ ወሰለም ቃል ለኢትዮጵያ ምድር የተሰጠ የክብር አክሊል፣ ለሀበሻ ህዝብም የታተመ የፍትህ ምስክርና ነበር። ውዱ ነቢይ ሰለላሁ ዐለይሂ ወሰለም በታላቅ አክብሮት የመረጧት ይህች ምድር ሰላም መጠለያ፣ የነፍስ ማረፊያ ሆና ለዘመናት ጸናች። ውዱ ነቢይ ሰለላሁ ዐለይሂ ወሰለም ፍቅር ለዚች ምድር የጸና ነበርና እርሳቸው በመዲና ሆነው ሶላተል ጋይብ የሰገዱለት ብቸኛው ሰው አልነጃሺ ሆነ። ይህ በሰማይና በምድር የተመሰከረለት የፍቅርና የፍትህ ትስስር ዛሬም ድረስ በነጃሺ ግንቦች ላይ በግርማ ይነበባል። በጥንቶቹ አባቶቻችን ጥበብን የተሰናዱት እነዚህ ድንጋዮች ዝም ብለው የተቀመጡ አይደሉም፣ በጽናት የተቃኙ ህያው ምስክሮች እንጂ። እያንዳንዱ ድንጋይ በእጅ ተጠርቦ በኖራና በሸክላ አፈር ድብልቅ በሆነው ያንን ጥንታዊ የሀበሻ ሲሚንቶ ሰናስለው ለዘመናት ጸንተዋል። ይህ ህንፃ የህንፃዎች ሁሉ መጀመሪያ ነው። ፀሐይ ሳቃጥለው፣ ዝናብ ሲደበድበው፣ ንፋሱ የሚታገለው ቢኖርም ለ14 ክፍለ ዘመናት ሳይናወጥ ቆሟል። ግድግዳዎቹ ዝም ቢሉም በውስጣቸው የ1400 ዓመታት ሚስጥር አምቀው ይዘዋል። የመጀመሪያዎቹ ሰሃቦች ሲሰግዱበት፣ ንጉሱ አልነጃሺ ፍትህን ሲያውጅበት የነበረው ይህ ግንብ ዛሬም ድረስ የጥንታዊ ስልጣኔዎችን ግርማ ለዓለም ያወራል። በእነዚህ ድንጋዮች መሃል የሚታዩት ስንጥቅ ሳይሆን የታሪክ ትንፋሽ ነው። በእነዚህ ግድግዳዎች ላይ የሚታዩት ጥላ ሳይሆን የጥበብ ብርሃን ነው። አፈሪያ የሁለት ሂጅራ ባለቤት ሀበሻ ያአላህ በረከት። ወደ መስጂዱ ስንገባ መጀመሪያ የሚቀበሉን ድምፅ አልባው ሰላም ነው። አይንን የሚማርከው ሰፊ የጸሎት አዳራሽ ንጣፎች የተጌጠ ሲሆን ጣራው ከፍታ ደግሞ ለነፍስ ነጻነትን ይሰጣል። ከላይ የተንጠለጠሉትን ግዙፍና ውብ ቻንድለሮች እንመለከት። ብርሃናቸው በንጹህ ንጣፍ ላይ ሲያንጸባርቅ ልዩ መንፈሳዊ ድባብ ይፈጥራሉ። በግድግዳዎች ላይ በጥንቃቄ የተቀረጹት የአረበኛ ካሊግራፊዎች የአላህን ታላቅነት የሚዘክሩና የጥንቱን የእስልምና ስነ ጥበብ ከሀበሻዊ የድንጋይ ላይ ጥበብ ጋር ያዋሃዱ ድንቅ ስራዎች ናቸው። እያንዳንዱ ጥግ፣ እያንዳንዱ ምንጣፍና እያንዳንዱ አምድ የራሱ ትርክት አለው። ይህ መስጂድ
በዘመናት የጸሎትን ባይረጠበው የእውነት ድምፅ ሲያስተጋባበትና የሰው ልጅ እኩልነት የታወጀበት የተቀደሰ አዳራሽ ነው። ከበሪያነን መታፈሪያ የሁለት ሂጅራ ባለቤት ሀበሻ ያአላህ በረክ። ይህ ስፍራ የአንድ መንደር መጠሪያ ብቻ አይደለም። አልነጃሺ የመላው ዓለም እስልምናን ታሪክ መጀመሪያና የሰው ልጅ የፍትህ ተምሳሌት ነው። ለዚህ ግንቦች የሚተርኩ ስለ ዓለም አቀፍ ዲፕሎማሲ እንጂ ስለ ኢትዮጵያ ብቻ አይደለም። ዓለም በጭካኔ ታወራ በነበረችበት ዘመን የሰው ልጅ በእምነቱና በማንነቱ ሊሰደድ አይገባም የሚል የታሪክ አዋጅ የታወጀበት በዚች ምድር ላይ ነው። አልነጃሺ በዩኔስኮ የዓለም ቅርስና መዝገብ ላይ ለመስፈር ይህ መስፈርት ያለው በአፍሪካ ምድር ላይ እስልምና የተተከለበት ጥንታዊ ፋና ነው። ከበሪያነን መታፈሪያ የሁለት ሂጅራ ባለቤት ሀበሻ ያአላህ በረክ። በመጨረሻም ዛሬ የአልነጃሺን ደጅ ስንረግጥ የታሪክን መጀመሪያ የረገጠን ያህል ይሰማናል። ምክንያቱም እዚህ ፍትህ እንደ ሐውልት ጸንቶ ይቆማል። እዚህ የሰው ልጅ ክብር በዓለም አደባባይ የታወጀበት ታላቅ ምድር ነው። አልነጃሺ ያለፈ ታሪክ ብቻ አይደለም፣ ዛሬ ዓለም የሚጮህ የፍትህ ድምፅ፣ ለነገው ትውልድ የሚተርፍ የመቻቻልና የፍቅር ቃል ኪዳን እንጂ። ወደዚች የተቀደሰች ምድር መምጣት ታሪክን ማንበብ ሳይሆን ታሪክን በልብ መኖር ነው። የዓለም ብርሃን ታላቁና ውዱ ነቢይ ሰለላሁ ዐለይሂ ወሰለም ለኢትዮጵያ ምድር ልዩ ፍቅርና ክብር ነበራቸው። ተከታዮቻቸውንም እንዲህ ሲሉ አዘዋል። ሀበሻውያን እናንተን እስካልነኩ ድረስ እናንተም አትንኳቸው። ይህ ቃል ለምድራችን የተሰጠ የሰላም ዋስትና፣ ለሕዝባችንም የታተመ የታማኝነት ምስክር ነው። ይህ የሁላችንም ኩራት፣ የመላው ዓለም የጋራ ቅርስ ነው። ታሪካችንን ዘክር፣ ክብራችንን ለዓለም እናውጅ። ይህንን የሰላም ጉዞ ከኛ ጋር ስለተጓዛችሁ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬው ታሪካችን በዚህ አብቅቷል። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ ምዕራፍ ይዘን እስክንመለስ ድረስ በታሪክ በኩራት በሰላም ቆዩልን። ኢትዮጵያ ለዘላለም ትክክለኛው ሲሻ ሂዷናቸው ወደ ሐበሻ ረሱላላህ ኑረል ዐይን ከሐበሻ ጋር አሉት ገሌ ንጉሥ ሉሌ ሞግዚት ችራ ተጣምራለች ካንቱ ጋር ኢማን ፍቅርን ለኛው ሲሻ ሂዷናቸው ወደ ሐበሻ ልጃወቴ